እባቡን እንደ ብራስሌት እጄ ላይ ተቀልዬ ከገደሉ ድንገት ብቅ ስል ከኋላዬ ስካውቶቹ ድቅ አላሉ። ለሰላምታ እጄን ለመዘርጋት ዞር ብዬ ሰላም ስል ለምሳሌ ልክስ አንድ የቀረ ዱር እንስሳ ዝሆን ብትይ አጋዘን አንበሳ ብትይ የሜዳ አህያ ምን የቀረ ነገር አለ? አትናደጂ እኮ ስትናደጂ በንዴት ለካ ያላረኩት ነገር የለም እኮ። አንደኛው መሰለው እንደደቀነ ብለ ሲመጣ ተቀበልኩና በሚስታ ጧ ታረቀው መሬት ላይ አይኔ እያየ አሃ ብሎ ያኛው ሲመጣ ብድግ አድርጌ አንጠባጠብኩና ጧ ሳረገው እንደ ቲማቲም ጧ አጠብ። አሃ እነዚህ ሰዎች በእጅዳ ሊሆነ ነው ተንደርዶ ሲመጣ እንደኛ ጠቀስ አረገው ጠቀለ እንደገ ሶስቱ ነው እንቅልፍ በእንቅልፍ። አሃ የቀሩ ተረባርበው እንደምንም እጄን ኋላ የፊት ጥኝ ይዘው ጣቢያ ያስገቡ። 3 ቀን በዚች በማትረባ ነገር 3 ሰው መታተ ብዬ 3 ቀን ታስሬ ዛሬ ወጣሁ ከእስር ቤት። ይሄው ግን ሁሉ ነገር አደረገ መንግስት ማለት ኧረ ምን ዝም ይለኝ መንግስት እንደዚህ አይነት ነገር አግኝቶ ዝም ይለኝ። በአገር ውስጥም በውጭም ሚዲያ ላይ በቢቢሲ በሲኤንኤን በምናምን አልጀዚራ በምን ቀር በማህበራዊ ድረገጽ እያጫጫሁብኝ ነው። ሲያጫጫሁ የአውሬዎቹ ድምጽ ነው የሚሰማው። የዞኑ ሲስም አንበሳው ሲስም አጋዘኑ በዚህ በኩል እያጫጫሁብኝ ነው በየሚዲያው። አቤት ጌታዬ፣ ስራ በጣም ቆንጆ ነው። ጥሩ እየሄደ ነው። አዎ በሚያምር ሁኔታ እየተጠናቀቀ ነው። አዎ አለቃ፣ በእኔ በኩል ያሉት ጉዳዮች በሙሉ አልቀዋል። ያው ግድ መፈረም ስላለባቸው ግን ፊርማ ያስፈልጋቸዋል። እሺ፣ አዎ ልክ ነው። ግን ያንን ለማድረግ ደግሞ ለእኔ የሰጡኝ ውክልና ይህንን እንዳደርግ አይፈቅድልኝማ። ወይ ካልሆነ ለምን ብሩክ አይመጣም? አሃ አዎ አለቃ ግድ ነው። ያለንበትን ጊዜ ያውቁታል አይደለም? አዎ ቶሎ ቶሎ ብለን ነገሮችን በህጋዊ መንገድ ካልጨረስን በኋላ ዋጋ ያስከፍለናል። ለዛ ብዬ እኮ ነው። አዎ ትችላለች፣ ይቻላል። ይቻላል። ትምጣሽ ትምጣ። አረ ችግር የለም ማለት ትምጣሽ። እስከዛ እኔም ያለውን ጉዳይ የቀሩ ጉዳዮች ካሉ ቼክ አደርጋለሁ። እሷ ትምጣና አንድ ላይ ጨራርሰን ፈርማ ብትመለስ ይሻላል። እሺ እሺ አለቃ እሺ። ተራራው ማዶ ያኛው አባያ ነው። እንግዲህ 40 ምንጭ ስንት መስላለች? ያት በደንብ እንዴት ነው የሚያምረው! ምንጮቹም እዚህ ውስጥ ነው ያሉት። እነሱን እናያቸዋለን። ሌላ እዛ ቦታው ላይ ገብተሽ በደንብ ትመለሺያለሽ። እንዲሁ ዝም ብለሽ ያው ቀለል አድርገሽ እንድታዪው ነው እንጂ እዛም ትወስድሻል። የምር በጣም ግሩም ነው። የሆነ ድምጽ ይሰማሻል? አዎ የወፍ ድምጽ። ኧረ ሌላ ድምጽ እስኪ በደንብ አዳምጪ። የሆነ ኳኳ ዛፍ እየተቆረጠ ነው ልበል? ዛፍ ሲያለቅስ እንደዛ ነው። ዛፍ ሲያለቅስ ሰማይ ያኮርፋል ይለኝ ነበር። ከመቼ ወዲህ ነው ደግሞ ዛፍ የሚያለቅሰው? ያለቅሳል። እናንተ የከተማ ልጆች ምኑን ታውቁታላችሁ? የዛፍ ለቅሶ፣ የዛፍ ሳቅ ምኑን አውቃችሁት እናንተ? በላውን እየረፈደብን ነው። እንሂድ። ዛሬውኑ መፈረም አለብኝ። ቢሮ? አዎ። ስንት ሰዓት ነው? ከምሳ በኋላ ቡና ይጠጣል።
8 ተኩል ቢሮ ቢገቡ እስከ 9 ከሩብ ነው የሚሰሩት። 9 ከሩብ ደግሞ መስሪያ ቤቱ ያዘጋጀው የራሱ የቡናና ሻይ ሰዓት አላቸው። ቡና ጨርሰው ሲገቡ 10 ሰዓት ከሩብ። በዛ ላይ ሰራተኛ ይደክማል። በድካም ስሜት የማይሆን ወረቀት ላይ ቢያስፈርሙሽስ? ሶ ነገ ጧት አንድ ፊት ነው በተረጋጋ ስሜት ሄደሽ ፈርመሽ ትሄጃለሽ። ወይ በፍጹም አይሆንም። ለምን? አባዬ ስራን ለነገ የሚያሳድር ሰው ሰነፍ ሰው ነው ይላል። እኔ ደግሞ እሱ ሰነፍ እንዲላኝ በፍጹም አልፈልግም። ዛሬውኑ መፈረም አለብኝ። እንግዲያው አንቺም ከምትወጃቸው አባትሽ እኔም ከማከብራቸው አለቃዬ ጋር ከምንጣላ እንዴት? አዎ በቃ ሩም ገብቼ መጣ። እንሂድ ብለሻል። ደግሞ ገብተሽ እንዳትቆይ ቶሎ በይ። ሴቶች ስትባሉ በትንሽ በትልቁ አሁን በአንድ ጂንስ ሱሪ ላይ አንድ ጃኬት ለመደረብ 47 ደቂቃ ፈጀብሽ። 8 ተኩል ላይ 47 ደቂቃ 9 ከሩብ እዛ እስክንደርስ 10 ከሩብ ይሆናል። የኔ ሐሳብ ቆንጆ ሐሳብ ነበር ማለት ነው። ስለዚህ ነገ በጠዋት ሄደሽ ፈርመሽ በከሰዓቱ ፍላይት ፏ ድልቅቅ እያልሽ ወደ ሀገርሽ። አንተ ሰዓቱ እንዴት ነው የሚሄደው? እና በአምላክ ትመጣለች ብሎ ቆሞ ይጠብቅሽ። ግን እኮ ሲታይ ገና ነው የሚመስለው። ገና እየመሰለን እኮ ነው የምንሰራበት ሰዓት አላግባብ እየባከነ ያለው። በል ተነሳው እንሂድና ቶሎ ፈርመን ባይሆን ጊዜ ካለ መዝናናቱ ይሻላል። ይሄ እስቲ 10 ሰዓት ሊሆን እኮ ነው። ነገ ብናረገው ችግር አለው? ነገስ ቢሆን አንተ ልጅ እንደምንም ብለህ ሐሳቤ ልታስቀይረኝ ነው። በተነስ። ቆንጆ ቆንጆ ሐሳቦች ሁልጊዜም አሸናፊዎች ናቸው። በሐሳብ የተሸነፈ ሰው ደግሞ እድለኛ ነው። ሽንፈቱን አምኖ የተቀበለ እግዚአብሔር ምንኛ የረዳው ሰው ነው። ዘመናዊ ሰው ነኝ የሚል ሽንፈቱን አምኖ የሚቀበልና ለማስተካከል የሚሞክር ሰው ይመስለኛል። እናማ ዘመናዊ ሰው መሆንም ማን ይጠላል? እንደው ከእናንተ ጋር ነው ሰራታው
አባቴ ጉዳውን ኩልክ እባክህ ፈጣሪ አውጣኝ ከዚህ ጉድ እባክህ አምላኬ አውጣኝ እባክህ ካፉ ተበላሁ። ጉድ ነው። ተረጋግተህ ንገረኝ እስቲ ምን ሆነ ነው? ማለቴ አለቀልኝ። በቃ የኔ ነገር አከተመ እኮ ቤቲ አከተመ። ነገረኝ። እሺ ምንድን እያስጨነቀኝ እኮ ነው። እሺ ቆይ ውሃ ላምጣልህ። ፋረት ወይ ውሃ እርሜን ሳላወጣ ውሃ ልጠጣ? እሺ ለማረጋጋት ሞክር። ከዛ አብረን መፍትሄ እንፈልጋለን። ተይ የት እንደምታሰር አባትየው እንዴት አስከትፈው እንደሚያስገድሉኝ ብቻ ተረጋግቼ ላስብ። ሌላውን ተይው። የኔ ነገር እኮ አለቀ። አይ ካፍ ላይ ተበላህ እኮ። አይ ካፉ ግን እኮ ምን እንደተፈጠረ አልነገርከኝም። ባብላክ ጠፋች። ግራ ገባኝ። ምን ላርግ? ማጣፊያው ሲያጥረኝ እየሮጥኩ መጣሁ ላማክርሽ ብዬ። ተመልሳ ቢሆንስ? እሺ ደውለላታል? አይደውልላት? እሺ ደውለላታ እንዴ? ደውለላት። የት ትመለሳለች? ስልኳ እኮ አንተ ጋር ነው። ስልኳ አንተ ጋር ነው። እሺ ሩቤዳ አይታታል? አላየኋትም። ሄደን እናረጋግጣ። ታዲያ ምንም ሳታረጋግጥ ነው እንዴ አንዴ ፈልጡኛል አንዴ ቆርጡኛል የምትለው? ፓውጥቼ እንደ ቦይንግ ስበር የመጣው ሰውዬ በምን ፍጥነት ትቀድመኛለች ብዬ ይሄንን ላስብ። አይ ሮል በጭራሽ ከዛ ጫካ አልወጣችም። በጭራሽ እዛው ነች። ወይ እሺ ካልሆነ ለፖሊስ እናመልክታ። ታዲያ ለፖሊስ ከማመልከታችን በፊት መጀመሪያ እኔና አንቺ እንፈልጋለን። ቢያንስ የሆነ ነገር ተፈጥሮ እንኳን ቢሆን ራሴን ዞር ለማድረግ እኮ ጊዜ አገኛለሁ። ኧረ እኔስ ምን እዳለብኝ ካንተ ጋር ጣጣውስ የምገባው? ምንም ባላየን ተገልሰቀይ እወድሃለሁ፣ አፈቅርሃለሁ፣ እሞትልሃለሁ። ለካስ በእንዲህ የውሸት ነው በርምትኝ ድሮም እኮ አያቴ ትለኝ ነበርኩ ወርቅ በእሳት ጥሩ ባልንጀራም የችግር ቀን ይፈተናል ይባላል አለች። እውነቷን ነው። ለዚች ቀን እንኳን አትሆኝም። እኔ ቸግሮኝ መጥቼ ባማክርሽ ችግር የለም። ሰው ነው እኮ የጠፋብኝ፣ ፈልጌ አገኘዋለሁ። እንኳን ሌላ ነገር አልጠፋብኝ። በዚሁ አለፈልኝ። አይ ልጄቲ እንዳትከተይ በቃ እኮ አለቀ። ምን እዳለብኝ አልሽኝ እኮ። ምን እዳለብኝ? እኔስ በአንተ የተነሳ ምን እዳለብኝ? ምዳከረው አለች። ችግር የለም እኔ እዳከራለሁ። አንቺ እሺ እናወራበት። አንቺ ምንም አናወራም ከዚህ በላይ። ይሄው እኮ ትልቁ ጉዳይ ይሄ ነው። አወራን እኮ ተነጋገርን። ምን እዳለብሽ? እኔስ ምን እዳለብኝ? ቻው። ሳገኛት አንቺንም አገኝሻለሁ።
እርዳኝ ወንድሜ እባክህን እዚህ ጋር ቆይስ ምን አድርጊ ነው የምትይኝ? እቺን ሁለት ወር እኮ ፕሮጀክት እንዳትጨርስልኝ ብዬ አብሬ ብቆይ ፍቅረኛ አልኮ ቁጭ አለ። ገና አንቺ ምን አስጨነቀሽ? ዞር ዞር ብለሽ አትመለሽም እንዴ? እሱስ እሺ ልበል፣ ግን እሱ እንደገመተው ልጅቷ ጫካ ውስጥ የሆነ ነገር ሆና ቢሆንስ? እሱ ምን አሳሰበሽ? እንደዛ ከሆነ መዛኖች ለፖሊስ መደወል ትቻለሽ። ሊደባብቅ ከሞከረ ደግሞ ይባስ ጉዳይሽን ለማስፈጸም አስጀንሻል። ይሄም አንቺ ቆንጆ አጋጣሚ እኮ ነው። እኔ ነኝ ሲሆን ነገር ቢያደርግ ይሄ በጭበጫም ሊያደርግ ይችላል። ለማንኛውም አሁን ደውይለት። ካዬ ለምን ደውልሽ? ካግን አሁን አርካ አጠገብሽ የመጣሁት ምን አስደውለሽ? አይምሮዬን የሚነካ ነገር ነው ተናግረኝ እኮ ቅድም። ይኸውልሽ አንቺ ምስኪን ሰው ነሽ፣ ልጎዳሽ አልፈልግም። ለዚህ ነው ካሉኝ ጓደኞች ሁሉ መርጬ ለአንቺ ምስጢሬን ያካፈልኩት። ደግሞ እንደምትደውይልኝ እርግጠኛ ነበርኩ። እሺ ግን ይቅርታ አድርግልኝ። አይሰማሽም? የአንበሳ ድምፅ አይሰማሽም? ይሄ እኮ የጅግራ ድምፅ ነው። እየቀለድኩ አይደለም። እስቲ በደንብ አዳምጪ። ምንም አትሰማሽም? ኧረ ምንም አይሰማኝም። እስቲ በደንብ አዳምጪ። የአንበሳ ድምፅ አይሰማሽም? እያጓራ እኮ ነው። ከርቀት ሊሆን ይችላል። እና ለርቀት ለሆነ ነገር ነው የተንጠለጠልከው? እዚህ ምንም የለም። ይሄ እኮ ያደግንበት ጫካ ነው። እዚህ ወፍ የለም። ወፍ የለም። ይሄ የሚሰማሽ የፍየል ድምፅ ነው። ወፍ የለም ትለኛለች። ቀን ደሞታል። ልጅቷ በትክክል የወደቀች ቦታ ካስታወስክ እንሂዳ። የት?
ደንባራ እቺ ቢዛና ያዙ ለክ የምትለው አንቺ እንደዚህ አይነት አሰላለፍ የት ታውቂያለሽ? ጠላት ከታች ሲርመሰመስ አንቺ ከላይ ሆነሽ ኤግል ስታይል ቃኘት ታረጊና ጋንታ መሪውን አነጣጥረሽ ባብሪ ጥይት ግባሩ ከዛ ጠላት መግቢያ መውጫቶ ሲርመሰመስ ከታች ሆነሽ ተከዲና አሞሌ እንደጫነ የበረሃ ግመል ወደ ካምፕ መንዳት ነዋ። ከኋላ ሆነሽ እጅ ወደ ላይ አሁን ለዘፈን አረጉት እንጂ እኛ ድሮ ስንማርክ እንዲህ ነበረ። ወደ ላይ ከቀን ጀምሮ ምንም አታወራ። ግራ ገባኝ እኮ ማውራት አትችልም እንዴ? እባክህ አናግረኝ። እኔ ቤተሰቦቼ አውሬ በላት ብለው በጣም ይጨነቃሉ። ስልኬን ደግሞ የት እንደጣልኩት እንኳን አላውቅም። በቃኝ። አሁንስ እኔ ዛሬ ካላገኘኋት በዚሁ ወደ ኬንያ ነው የምቀደው። ኧረ እባክህ እኔ እከተላለሁ። ኦልሬዲ እኮ ወንጀል ውስጥ ገብቻለሁ እኔ። ልጅቷ አይበለውና የሆነ ነገር ብትሆን ካንተ ጋር ወይኔ ሞረድ ያለ እንዴ? ምንም አትሆንም። እሱ ትልቅ ልጅ ነች፣ ራሷን ትጠብቃለች። እሱን ለአቃቤ ታስረዳዋለህ። ልጅቷን ባውሬ ሳስበላት ለአቅመ መወሰን ደርሳ ነበር። ስለዚህ በራሷ ተነሳሽነት ነው የጠፋችሁ በላቸው። ቤቲ ግን ዛሬ ምንም አላማርሽኝም። ፖሊስ፣ አቃቤ ሕግ፣ ፍርድ ቤት ምናምን ማለት አበዛሽ። ምንድነው እሱ? አታፍጥብኝ። ከእንደመጣ መጸዳዳት ፈለኩ። ወይ በአምላክ አለሽ። ተመስገን። የኔ አምላክ እኮ አባቴ ነው። እኔ ያለው እንጂ ከንቱ ነው ያለው። ወይ በአምላክ ወይ እኔ አየሽ፣ የሆነ አውሬ አባሯት ነው። የሆነ አውሬ ወይ ከርከሮ ይሆናል ወይ አዞ አይ አንበሳ አይታ ነው በቃ። ይሄንን ሳይክል ጥላ በዚህ ነው ሄደችው። ወይ በዚህ ነው ሄደችው። ሰውማ አባሯት ሳይክሏን ጥላት ሄደም። ሰውማ ይሆን ይሄን ይዞ ይር ነበር። አየኔ አንበሳ፣ አየኔ ጀግና አንበሲት ነች እኮ። አታስብ፣ ምንም ሳትሆንም እናገኛት። አገኘናት እኮ። ካገን ይሄን ነገር ቃል ትገባልኛለህ? ይሄ ያረጀ ያፈጀ ያረፈደ የኢንቨስትመንት ጥያቄ ብቻ እንዳይሆን ይሄ ጉድ ነው እዚህ ውስጥ የከተተኝ። እናንተ ከሱ ውጭ የምናወራው ነገር የለም ማለት ነው? አሁን ይሄ የሚቆረፈበት ቦታ ነው። ምን አለ ቦታ እየመረጥሽ ብታኮርፊ። እሺ ምንድነው ቃል እንድገባለሽ የፈለግሽው? ጠይቂ። ተው በቃ ትቼዋለሁ። ጎሽ እንኳን ተውሽው።
የሰውን ችግር እንደራስ ማሰብ ነው። እሺ የሰውኛ ባህሪ። ለነገሩ ጫካ ውስጥ አይደል ያገኘው? የሰው ባህሪና ስሜት የት ይገባሃል? አውሬ በአምላኩ ምኖች ደግሞ አሁን አትጩ፣ የምትፈልጊውን ጠይቅኝ፣ አታልቅሽ። አማኛ ታዲያ ምን ላድርግ? እኔ ጮት አልወድም። እሱ ጋር ትንሽ ብቻ እሱ ጋር ቆይ፣ እሱ ጋር ቆይ፣ ቀስ ብለክ እሱ ጋር ብቻ እኮ ነው። በቃ ባቢ አንተ እኮ ለይቶልሃል። ከሁለት ቀን በኋላ መተህ ትጮኻለህ እንዴ? ባይሆን ወርደን እንፈልጋለን። እኔ ይሻላል። እኔ አይሆንም፣ የማይሆነውን ወደ ታች ወርደን በኋላ ማን ሊመልሰን ነው? እዚሁ ሆነን እንጥራት እንጂ እዚሁ ሆነን እንጥራት። በአምላክ ይሻላል። ባዬ አሁን የት ሄደች ይባላልሽ? ወዴት ገባች ይባላል? የበላት ጅብ ጮኻለ። አውሬ በልቷት እንኳን ቢሆን እኮ የሆነ ነገሩ አይገኝም። ፈልገህ ሞተሃል እኮ። እንፈልግ እምቢ፣ ለፖሊስ ልናገር እምቢ፣ እራሳችንን ፈልግ ስለ ደግሞ ትፈራለህ። ታዲያ ምንድን ነው የጠበቅህ? ምን ጠብቀን? እዚሁ ሆነን ጮክ ብለን እንጥራት። በእምኔ አምላክ ቆይ ግን እዚህ ጫካ ውስጥ ብቻ ያለ መሆን ለምን ፈለክ? እንዲያን ጥያቄ አትጠይቂኝ። እጅህ ምን ሆነ ነው ስለ እንደዚህ አይነት ጥያቄ እንድጠይቅኝ አልፈልግም ማለት እዚህ ምን ትሰራለህ ስለ እንደዚህ አይነት ጥያቄ አትጠይቅኝ ትላለህ። እና ታዲያ ምን አይነት ጥያቄ ልጠይቅህ? እሺ ስንተኛ ክፍል ነህ? ቆይ እሺ ምን አይነት ሰው ነው? እኔ ማለት ህሊና የከበደው ሰው ነኝ። ህሊና የከበደው አይነት ሰው ብትሆንማ ኖሮ በሰው ሀዘን ጨክነ ዝም አትልም ነበር። ራስን ከማህበረሰብ አግሎ ጫካ መኖርና መራቅ ጨካኝ ካስባለ እድሜ ዘመኔን ጨካኝ ልሆን። እሺ ቢገባ ዘመን አንተ ነው። ምን ካልሆንኩ ነው? ቆይ ምንድነው እሷ እንደዚህ የሚያደርግ? ቆይ እኔ ያልገባኝ ነገር፣ ቆይ አንቺ የቀድሞ ጦር ሰራዊት አባል ነበርሽ ነው ወይስ ቤተ እስራኤላዊ ወታደር ነሽ? ጥቅጥቅ ባለ ደን ውስጥ ከፉኝት ጋር ግብ ካልቀጠምኩት ያለሽ አንተ ነህ ችግር አይገባህም። እስካሁን ድረስ እዚህ ጫካ ውስጥ ነህ፣ ግን ምንም የሚያስፈራ ነገር አላየሁም። አሁን ዛፎቹ ተቆርጦ ጽሪ በለ እንጂ ያኔ ጥቅጥቅ ባለ ሰዓት እንኳን የልጅነታችን መዋያ ነበር እንዴ? ምንም እኮ የሚያስፈራ ነገር የለም። እና አንቺ እንደ ጦጣ ዛፍ ለዛፍ ስትያደግሽና እኔ ካፉን በአንድ ቀን ሌሊት ታርዛን ልታረጊ ነው? ምንም ያልክ ፈሪ ነህ። እንኳን ሆንኩ እሳይ ሆንኩ። እኔ እኮ ብዙ ሰው ስለምታውቅ መት 40 ምንጭ ትመስለኝ ነበር።
ወጥ ረግጥሽ። አሁንስ ዝም ብዬ ሰማሁሽ። እኔ ካፉ ነኝ ቦቅቧቃ። ምን ታረጊያለሽ? ድሮ ወንድ እኮ ነህ ካፉ፣ ወንድ ነህ። ጀርም ምሳችሁ ሄደ። ውጣ ሳይ ውጣ ውጣ ደግሞ ለዚህ እንጂ ዞካ ታሪክ በጣም ልብ ይነካል፣ ግን ደግሞ በጣም ጨካኝ ነህ። እስኪ ስላንቺ ንገሪ። እኔ በፕሮግራም የምኖር ሰው ነበርኩኝ፣ ህይወቴን በቅድ የምመራ። ይሄ ራሱ ከቅዴ ውጭ የሆነ የህይወቴ አንዱ አካል ነው። ህይወት እንዲህ ነች፣ እሷ በመራችክ እንጂ እኛ በመራናት አትሄድም። ሚጌቲ እቺ ልጅ ምን የምታውቀው ነገር አለ? ምን ሰምታለች? ሁሉንም። እኔ ጓደኛዬ እኮ ናት፣ ምንም ነገር አልደብቃት። እንዴት ሆኖ? አይሆንማ፣ አይሆንም። ስለማይሆን እኮ ነው። ቢሆን እኮ ደስ ይለኝ ነበር። አይሆንም። እንዴት ሆኖ ቤት? እንዴት የማይሆነው? እባክህ አትርበትበት፣ ምንም ነገር አታውቅም። ስለዚህ ነገር ከእናንተ ውጭ ማንም አያውቅም። ታዲያ እንደዚህ አትይኝም እንዴ? እኔ እኮ በቃ እኔ ምን ጨነቀኝ እኮ። እኔ እንቅልፍ አይደለም እኮ ሰሞኑን የምተኛው። ስተኛ ቅዠት ነው ከማለቴ አባትየው ስር በተደጋጋሚ ይበጠብጠኛል። ግራ ገባኝ እኮ ታዲያ። እና ለምን ለፖሊስ አታሳውቅም? የማይሆነው እንዴት? ምኑን? አይ ቅዠት ከሚያስጨንቀን ለምን ለፖሊስ አታሳውቅም ብዬ። ምን ብለን ነው ለፖሊስ የምናሳውቀው? ይሄው አባቷ ደውል። አሁን ምንድነው የምላቸው? ከርከሮ በላት ነው? ምንድነው አንበሳ በላት? ምንድነው የምለው? ምን አፋልኝ? ምንድነው የማወራው? ከርከሮ ሰው አይበላም፣ ተረጋግተህ አውራው። ከርከሮ ሰው አይበላም፣ ግጥም አድርጎ ነው የሚበላው። ግጥም አድርጎ አስበሽዋል? ይሄኔ እኮ እሳት ለብሰው እሳት ጎርሰው በንዴት ጦፈው ነው እኮ ሊሆን የሚችል። አረ ያለቀልኝ ሰው ነኝ። ዱባነሳውስ ሳይ ዘጉት። እሺ ትመልስ ደውልላችሁ። ይደለኝ ይመስልሻል እንዴ? ነው ወይስ ሰሞኑን ጫካ ለጫካ እንዲህ ሳንከራተትሽ ጊዜ ቱሪስት መስዬ ታየሁሽ? ሳና ደውልላቸው ከዚህ ወደ አሜሪካ። ጆሮሽ አይሰማም? ውጪ ናቸው ያሉት እብዬ ደጋግሜ ነገርኩሽ። ደውልላቸው ደውል። አልገባሽም? እኔ ራሴን ትክክል ነኝ አላልኩም፣ እነሱም ደግሞ ትክክል አይደለም። ይሄን ሊረዱ ይገባል። እዛ እንደዛ ማድረጋቸው በጣም ያሳዝናል። ግን አንተ እዚህ ብቻ አለ መሆን አይምሮክ እንዴት መረጠ? ምን ታካብራለህ? ወንጀል መስራት አንተ ብርቅ ነው። ምን ብዬ እኮ ነው ይሄን ስራ ያመሻመሽኩት? ሁሌም ለልጆቼ አስተምሬም ሆነ እኔ ለአበባ እንኩ ብዬ ሰጥቼ አላውቅም። እና አላውቅም። ያው አንተን ርያ ተከትለው ምን አውቃለሁ። እኔ ድላብስ ነኝ፣ ድላብስ ነኝ። እነሱ እያወቁ አንተን ለመፈተን ስለሞከሩ አንተ የድሮ ንዴትህንና ባህሪን ላለመመለስና ሰው ላለማስቀየም ብለህ ድሮ የነበርክበት ጫካ ውስጥ ደበቁ መፍትሄ ሊሆን አይችልም። ታዲያ መፍትሄው ማለት የድሮ ህይወትን መድገም ነው? እንደዛ አላልኩም። እና አንተ ደግሞ ያደረከው ነገር ከጸጸተ ሁሉንም ነገር መተውን ያለብን። እዚህ ውስጥ መጥቶ መደበቅ መፍትሄ ሊሆን አይችልም።
አስተ የተፈጠረውን ነገር ሁሉ ነገራቸው። መፍትሄ ሊኖራቸው ይችላል እኮ ሀብታም እንደሆነ መፍትሄ ያጣ ሆነም አይሆን ስለማይሆን እኮ ነው። ቢሆን እኮ ደስ ይለኝ ነበር። እኔም እንዳንቺ ቀለል አድርጌ የተፈጠረውን ነገር በነግራቸው ደስ ይለኝ። አይሆንማ፣ አይሆንም። የማይሆን ነገር አይሆንም። እንግዲህ ከዚህ በኋላ ካንተ ጋር የምንቀረው ነገር ምንም የለም። ራስ በራስ ተወጥ። የበኩሌን ተወጥቻለሁ። እንደውም ባለውለታ ነኝ። እሺ እንዳትረሳ። ባለውለታ ውለታ እንደው መቼ ይሆን ይህን ውለታሽን የምመልሰው? ውይ እንዴት አይነት ውለታ ዋልሽልኝ! አይ ጭንቅ! አይ በአምላክ! አይ ምን አይነት ሰዓት ውስጥ ነው? አንሳው ቅድም አነሳለሁ እያልካ ነበር እንዴ? ቅድም ነበር ያልኩት። አሁን ተናዶ ቢሆንስ? ካፉ የለም ለትንሽ ስራ ወጣ ብሏል። እሺ ችግር የለም። ሲመጣ እንዲደውልልኝ ንገር። አሊያም ኢሜል መልእክት ያስቀምጥልኝ። እሺ ቻው። እሺ ኢሜል አልሰሙም እንዴ? እቺ ልጅ ተመልሳ ሸገር ገብታ ይሆን እንዴ? ለምን አዲስ አበባ ደውላ አትጠይቃቸውም? ይመቻት። ዋናው መገኘቷ ነው። እንኳን ተገኘች እንጂ ታያት እሷ። ለማንኛውም ግን ለፖሊስ መነሳት ጥሩ ይመስለኛል። እኛም ከዚህ ነገር ነፃ መውጣት አለብን። አይሆንም፣ አይሆንም። አላመለክትም። ስለማይሆን ነው። ቢሆን ደስ ይለኝ ነበር። ስለማይሆን አላመለክትም። የምትጠረጥረው ነገር አለ? ኢንስፔክተር፣ ምን እጠረጥራለሁ? ቦታ ላሳያት ነው የመጣሁት። እሺ፣ ለማንኛውም የክትትል አባሎችን እንሰጣችኋለን። በዛው ያለውን ሁኔታ የደረሳችሁበትንም ለዚህ ለክትትሉ ትብብር ታደርጉልናላችሁ። ይህን መረጃ ያው መዝግበንላችኋል፣ እኛም እንከታተላለን። ልጅት መች ነው ግን የጠፋችሁ በትክክል? ዛሬ ሳምንት እዚህ መጣን። ከትላንት ወዲያ አንዳንድ ነገሮችን ዛሬ ጠዋት እኮ ነው እየሄድን እኔ እየነዳው ከፊት እሷ እኮ ዞር ስል ከኋላ የለችም። ኢንስፔክተር፣ ዛሬ ጠዋት ነው የጠፋችብኝ። ተከታትለን የደረስንበትን ውጤት እንገልጻለን። ለፍለጋው ግን ትክክለኛው ፍንጭ ብትሰጡን እጅግ በጣም ጥሩ ነው። የራሴው ጉዳይ አይደለም፣ ያስደብቀኛል ኢንስፔክተር። እናንተ ጋር እኮ የመጣሁት። እስኪ ለማንኛውም ያንተም ማገላለጽ የሚያጠራጥረንም ጉዳይ ስላለ እውነተኛውን መረጃ ተከታትለንበት ውጤቱን ስንደርስ እንገልጻለን። ኢንስፔክተር፣ እሺ ሻግዙኝ እንጂ እናንተ። ችግር የለም፣ ችግር የለም። እሺ ኢንስፔክተር፣ እየደወልኩ ጠይቀውታለሁ በሰጡኝ። ችግር የለም። እሺ አሁን እግሬንም እየተሻለኝ ነው። በደንብ እንድሻለሽ ጠዋት ስንበላ የተራረፈች ያለች እሷ ላይ ጠባብሰን እንበላለን። ደስ ይለኛል። ግን ምግቦችን ከየት ነው የምታመጣቸው? በጣም እኮ ነው የሚጣፍጡት። እያስገድድኩ ስለማበላሽ ነው የጣፈጠሽ። ሲሪየስሊ ከየት ነው የምታመጣው? ጫካ አይደል የምኖረው? አድናለሁ። አድናለሁ ማለት ምን? አድናለሁ እኮ ምንድን ነው የምታድነው? ለምሳሌ ጠዋት የበላነው ቁርስ ምንድን ነው? ከርከሮ 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 ከርከሮ። ምን አይነት ሀገር ውስጥ ነው ግን ያለ ነው? ምን አይነት ሀገር ነው የሀገር? ሀገሪቷ ደግሞ ምን አደረገች? ምን አደረገች? ሰውን ያህል ነገር ጠፍቶ አላየንም፣ መረጃ አልደረሰንም ምናምን ይባላል እንዴ? እሱ ነው እንዴ? ከሱስ እኮ ያንተ ይብሳል። እኔ ደግሞ ምን አደረኩ? እስካሁን ለፖሊስ አመልክተን ቢሆን ኖሮ የተሻለ መፍትሄ አናገኝም ነበር። ዞረሽ እኔኑ ለመወንጀል ነው። ይሄው አመለከትን እኮ አሳወቅን። ምን እንደሚያመጡ እናያለን። እስቲ ምን እንደሚያመጡ እናያለን። ገርማኝ እኮ ነው። 3 ቀን ሙሉ ፈልገን ያጣነው ነገር በግማሽ ቀን ውለዱ ትላለህ። በግማሽ ቀን ውለዱ አላልኩም። ምን ወለዱ አልኩኝ? በግማሽ ቀን አሳውቁን። እሺ ካሳወቅን በኋላ ተመልሰን እንዴት ደረሰኛ ጉዳይ ስንል መፍትሄ እንኳን መስጠት የለባቸው? የደረሰ መረጃ የለም እስካሁን ምናምን አሰሳ እያሰስን ነው። ስካውቶች እየዞሩ ነው ምናምን ለመዞር እኔ ዞሬ የለም እንዴ ሙሉ ጫካ። ህይወት እንዲህ ነች። ምን ነው ለምን ሳክ? አይ ተመሳሰለብኝ። እኔም በህይወቴ ዘመን ብዙ ከባባድ ወንጀሎችን ሰራ ነበር። በአንዱም ግን ፍርድ ቤት ቀርቤ አላውቅም። በዚያን ወቅት ብዙ የዘረፋ እቅዶችን አቅጄ ነበር። አገሬን እንደ ጣሊያን ማፊያዎች በወንጀል ጀብዱ አስጠራለሁ ብዬ ሳስብ ኢሚንት በምታክል ወንጀል
10 ዓመት ተፈረደብህ። አሁን ብዙም አያመኝም። ስሜቱ ነው ትንሽ የሚያስቸግረኝ። ረጅም መንገድ የሚያስኬደኝ ይመስለኛል። ጥሩ፣ አሁን መሄድ ትችላለች። ግን አንተ በቃ እምቢ አልከኝ አትሄድም? እኔ ያው መኪና መንገድ ስታገኝ ድረስ እሸኝሻለሁ። እዚህ እየመጣው ጠይቃለሁ ብዬ ቃል ባልገባልህም ግን ከህሊናዬ የምጠፋ አይነት ሰው አይደለህም። ብቻ ስለ ሁሉም ነገር አመሰግናለሁ። እኔም ስላደረግሽልኝ ነገር በጣም ነው አመሰግናለሁ። ታለች አሁን ካንተ ጋር ነበረች። የታለች? ምን ትላለህ? የታለች አሁን አብራ የነበረችው? ምን እያለ ነው ይሄ? ምን እያለ ነው ይላል እንዴ? ምን ታ ፋይት አትረጋጋኝና እንደ ወንዶች ተፋይት። ለቃኝ እንነጋገራ ወንድ ከሆንክ። አሁን ወዴት ሄደ ይባላል? ፋይት እኮ ነው ወይ ወንድ ልጅ ስራ። ለቃቀኝ እገሪ ዘንድ ነው። ለቃቀኝ እንዴ የሚጋፋፍ በጋ አረገኝ እንዴ ዘግዝቆ ሚዘቅለኝ። ለቃቀኝ ካፉ። ኧረ በእናትህ ኧረ ተው ተወኝ ተወኝ። ዝም በል እባክህ። እናንተ ጭወታ ይጣፍጣል። አውራ ላይ ደግሞ እዚህ እንዳለስ ነው። እሺ ተወኛ በቃ እንዴ እኔ ምን ሆኜ ነው? እሺ ወይ ረካረኩኝ። ኧረ ለሚያይ ሰው ሰው እንደዚህ ታስሬ ወይ ኧረ ተው እባክህ ተው እንጂ እዚህ የዱር አብሬ ይባላል። ኧረ ልለምን ተው። የማይችለውን እሸከማለሁ የሚል ሰው የሚሸከመውን ያጣል። የበረታሽ ከዚህ በኋላ መራመድ ትችላለሽ።
ተነስ እጅ ወደ ላይ እሷን ተዋት ግን እንደፈለጋችሁ እሷ እንግዳ ነች እሷን ተዋት ቀጥል ወደ ቀጥል ቤቲ ቤቲ ካፉ የት ሆነ ነው? እዚህ ነኝ። ምን ሆነ ነው? ማን አሰረ? ነው በፊት እባክሽ። ምንድን ነው? እሺ እሱን ተይው። ቆይ እሺ እኔ ሆኜ ነው ለ17 ታስረውኝ ሄዱት። እሺ የት አሉ ፖሊሶች? የት አሉ? እናሳውቅ ስትይ አይደል? እንኳን አሰው ሌላ ሰው ሊያገኙ ይኸው እኔንም አሳሰሩኝ። የት አሉ? ወይኔ እሺ ተረጋጋ መጀመሪያ። እዚህ ጋር ናቸው፣ አገኛቸዋለሁ። ነይ እንውጣ። 17 አይደለም 20 አይሆኑም። አሁን ከተፈታ 3 ቀን ሆነ። ተምረሃል ብለን ባህሪ ለውጥ አምጥቷል ብዬ ምስክርነት ሰጥቼ ለቅቄ፣ አሁን ደግሞ የሰው ልጅ ጫካ ውስጥ ታግታለህ? ተናገር እንጂ ምን ዝም ትላለህ? አትናገርም እንዴ? አንተን አይደል? እኔ እኮ ምንም አላደረኩም። ዝም በል። ደግሞ መልስ ትሰጠኛለህ? ያደረከውን አሁን በትክክል ተናገር። ምንም አልሰራሁም። በነገራችሁም አትረዱኝ። ጤና ይስጥልኝ። እኔም ቤት እባክሽን ትኬት ነበረን ደርሶ መልስ በአምላክ ጋር ነው። ቼክ ታደርግልኝ እባክሽ። ወንድሜ እንዳሰራችሁ ሰምቼ ነበር የመጣሁት። ማነው ስሙ? ራሙሳ። ከአዲስ አበባ 40 ምንጭ ነው። አዎ እዚህ የሆነ ነገር ተፈጠረና ትንሽ ዘገየና እሷንም እሱንም እንደ አፈላልጌ ገላቸዋለሁ አለ። አንተ ልጅ ያማል እንዴ? አንድ ነገር ብታደርግ ጸብክ የኔ ጋር ነው። እነሱ ምንም አላደረጉም። እሺ እንዲያ ነገር እንዳታስብ። አዎ ይሁን፣ ያጅን በተጠባባቂ ያጅን እንዳ ካልሆነ ነገ በጠዋቱ ላይ። እሺ አመሰግናለሁ። አየር መንገድ ደወዬ ምን አሉ? ሙሉ ነው፣ በረራ የለም፣ እንትን የለም፣ ቦታ የለም። ግን በተጠባባቂ ከሰዓት በኋላ ላይ ያዛችኋል። ከሰዓት በተጠባባቂ ተመዝግበሽ። ችግር የለውም። በቃ ዛሬን ካደርን የሆነች ቦታ ደረስ ብለን እንመጣለን። ምን ነው አንቺ ራስሽ የት ነው ደግሞ አንድ ቦታ ደርሰን እንመጣለን? እኔ ድጋሚ አንቺን በመፈለግ እኔ ጊዜን አላባክንም እንዴ። ጉልበቴም አለቀ። ንቅንቅ እንዳትይ ከዚህ አርፈሽ ቁጭ በይ። እንዴ ነችና አሁን አየር መንገድ ስደውል አንቺን ደግሞ ሌላ መንገድ እንዴት በማይሆነው ነው። እዚህ አረፍ በይ ትንሽ። ተው እንደውም ልብስ ቀይሬ እኔ ራሴ ብቻዬን እሄዳለሁ። የት ነው የምትሄጂው እንዴ? ማነ ብራዘር እያረክ ያለው ነገር ምንም የሚገባ አይደለም። እንዲገባ ከፈለክ መጀመሪያ ያንጨባረከውን ጻጉርን ጣልና አንብብ፣ አጥና። እሺ ልጅቷን ተጎድቶ አግኝቷት እንዳስታመማት ነው የምትናገረው። አንተ ምን ቤት ነው በባዶ ሜዳ ዝም ብለህ የምታሽቃብጠው? ስታይም ፖሊስ መስላለህ ወይ ፍርድ ቤት አቃቤ ሕግ ዳኛ ምናምን? ሁለተኛ እንዲህ አይነት ጥያቄ ብትጠይቀኝ ውርድ ከራሴ። እሺ ኧረ ቤትዬ በጣም ይቅርታ። እሺ ሰሞኑን በተፈጠረው ነገር ትንሽ አጉላላሁሽ።
ጉዳይሽንም ችላ ያልኩት እንዳይመስልሽ ብዬ ነው። ሁሉንም ነገር ጨራርሼልሻለሁ። እሱ እኔን ያስጨነቀኝ። ከአንተ ጋር ባሳለፍኩት ጊዜ በጣም ነው የተማረኩት እና እንድትርቀኝ አልፈልግም። ማለት በቃ እንድትርቀኝ አልፈልግም ነው ቤቲ።